ሰላም እንዴት ናችሁ ቤተሰቦቻችን? ኢትዮጵያውያን የሀገሬ ልጆች ደህና ናችሁ? እንዴት ናችሁ? እንኳን ያደረሳችሁ። ድርብ ሰንበት ነው፣ ልደትዬ ናት፣ እሁድ ነው። እንኳን ያደረሳችሁ። አዲስ ነን፣ አዲስ ዩቲዩብ ከፍተን ነው እና አበረታቱን። እስከዛሬ ድረስ እናንተን ነው ነበር የምናየው። እናንተን ስክሮል በማድረግ ሰብስክራይብ በማድረግ ኮሜንት በመጻፍ ላይክ በማድረግ እናንተን ስናይ ነበር። አሁን ደግሞ በተራችሁን እኛ እንድታዩ ግድ ይላል አይደለ? እኛን ተመልከቱ፣ አበረታቱን፣ ሰብስክራይብ አድርጉን፣ ላይክ አድርጉን። እናትና ልጅ ነን። እሷ እናቴ ናት፣ እኔ ልጇ ነኝ። እስቲ ኮሜንት ላይ ጻፉልኝ፣ ማን ነው ልጅ ማን ነው እናት? 13 ዓመቷ ነው ግን ትልቅ ሰው ትመስላለች። የ13 ዓመት ልጅ ናት እና ሰላም ቢያቸው ዲናችሁ ሰላም ቢያቸው በደንብ ሰላም ቢያቸው በደንብ ሰላም እንዴት ናችሁ? ፈሪ ናት በእናታችሁ። ምን አባቴ ላርጋት ሁለት እግዚአብሔርን በጣም ፈሪ ናት እና አንድም እዚህ ጋር የመጣሁት እሷን ለማበረታታት ነው። በቃ እሷ እስከማን ታንሳለች እንዴ? ሰው እንደዚህ በቃ ወጣ ይላል፣ እሷም ትንሽ ወጣ እንኳን ትበልልኝ ብዬ ነው። በጣም ፈሪ ናት። ድብቅ ብላ ነው የኖረችው ያደገችው። ስለዚህ በቃ እናንተ ማበረታቱልኝ፣ እኔም እያበረታታኋት ነው። ላይክ አድርጉልን፣ ሰብስክራይብ አድርጉልን። አሁን ወክ ብለን እንድንሄድ ነው። ትንሽ ፀሐዩ በረድ ይበልልና ምሳ በላን፣ ቡና ጠጣን፣ ከዛ ወክ እናድርግ ብለን ተነስተናል። ወክ ስንሄድ ደግሞ አብራችሁን ትሄዳላችሁ ማለት ነው። ሰው እንዴት እንደሚያፈጥብን በቃ እዚህ ሰፈር መቅረጽ ምናምን ቲክቶክ ምናምን አያውቁም። በቃ ስራ መስራት ነው የምናውቀው። ስለዚህ እና በጣም ነው የሚያፈጥብን። እዚህ ስር እንዳትገቢ እንዳትገቢ። ኧረ እሺ፣ የት ነው እንከራተት? ችግር የለም ደርሰናል። እኔ ሞልቼ እኔ ያልኩሽ ቦታ እግዚአብሔር ነው ያንን ነው መሰለኝ ትቻለሽ እንትን ተጣምበት ነበር ኒኒት ከሲልዳ ለታይን ሲያጠፉኝ እንትን ማለት ነበር። አዎ የሚጀምረው ራሱ በሱ ነበር ተብሪሉ ጉንዳን እንዳይበላን ሳር ላይ ነው የተቀመጥነው። ሳር ላይ እና ሳር ላይ ነው የተቀመጥነው። ሳር ላይ ወይ አይኔ እንዳያጠፉ ልጆች ኳስ እየተጫወቱ ነው እና አንድ ጊዜ አይኔን አጠፉኝ። ለሁለተኛ አይኔን እንዳያጠፉኝ እየፈራው ነው። እንዳሉ ከበላን አትጠቅም። እንጂ አውራቸው እንጂ ምን ላወራ ምን ነገር ቢያቸው እንጂ ካወራሽ በቃ አይ እንትን አውራቸው እንጂ ካወራሽ በቃ እና ሳር ላይ ነን ያለነው። ጉንዳልም ከበላን ከጮህን እንግዲህ ደረሱልን። ዝም ብለህ ተስፈራሪ የለም ማለት ነው። እስቲ አይደለም ግን ሳር ላይ ጉንዳል አይጠፋ። እንደው ፈራው ከሱ ይልቅ እዚህ መንገድ ላይ የሚጸዳቸው በቃ ምን ችግር አለ? እግዚአብሔርን ብዙ ጊዜ እኛ መንገድ ላይ ይጸዳዳሉና እሱ ካልደረጀ ነበር የፈራሁት። የለም ተመስገን። ጉንዳሉ ይሻላል አይሻልም? ጉንዳሉ ይሻላል። አይ ሁለቱም አይሻልም። ዋይ ቲነ ብትሳልሽ አውጥተሽ ትጥይዋለሽ። ሌላ ለቅሶ መቼ ነው የምትሄዱት? ነገ ወይም ከነገ ወዲያ እንዳለ ከስራ ስትመለስ ደውልላት። አሁን እንሂድ እንዴ? ጥቁር ሻርፕ ታምጣልኝ። አሁን እንሂድ። ከዛስ ስንት ሰዓት አረባይ ተዘግይደ ምን ችግር አለ? ነገም ከሄድኩ በቃ ነገ ቆይ ሲጀመር ለምን ተረስቷል? ለምን ነው የምትሄዱት? ለምን ነው የምትሄዱት?
ቆየ ለቅሶ ቆየ አልቆየ አይባልም፣ ይደረሳል። አይደብርም? አይደብርም እንዴ? አመትም ቢሆን ይደረሳል ለቅሶ። አዎ የሆነ ጊዜ ማየ የአመት ለቅሶ አመት ሆኖ አሉኝ ሊሄድ ብላ ስትነሳ ሳኩት ሳቅ። እንዴው 5 አመትም ቢሆን ተሰማሽ ሰዓት ትደርሻለሽ። ተነስተው ምናምን ከሆነስ እነሱ ተነስተው ምናምን ከሆነስ ቢነሱም ግድ ነው ምንም ምንም ሳይንስ ነው ግድ ነው ይወለላችሁ። ምን አስበሽ ነው? አይ ተለምን እንደበት አይ ዘግቦ በሰላም ገባችሁ ልበስ። በትላንትና ማለት ትላንት በሰላም ገባችሁ። ትላንት አይደርስም እና ሳምንት ሙሉ እረፍት ነበራችሁ እና እረፍት እንዴት ነበር? ከኔ ጋር ብሎ እንዴት ነበር? ለመጨረሻ ቀን ላዝናናት ብዬ ያመጣኋት ቦታ ነው። ለመጨረሻ ቀን ምርጥ ቦታ፣ ጥሩ ቦታ ላዝናናት ብዬ ነው ይዣት የመጣሁት። እዚህ ጋር ማንም መጥቶ የማያውቅበት ቦታ ነው አይደል? የትኛውም ሰው ማንም ሰው የማያውቅበት ቦታ ነው። ይሄ በጣም ያዝቃል። አንድ ሰው ዩቲዩብ እዚህ ጋር መጥቶ የቀረጸ ሰው የለም። እኛ ለመጀመሪያ ጊዜ ነው እና ነገ ትምህርት ይጀመራል እና ምን ተሰማሽ? እረፍት እንዴት ነበር? እስካሁን ከኔ ጋር ያሳለፍሽው እንዴት ነበር? ንገሪኝ እስኪ። ምንም ይደብራል። ኧረ እባክሽ ለምን ቤት መቀመጥ ጀምር? ደስ ይላል። ስራ መፈለግ ነበረብን ለአንድ ሳምንት ነው ለአንቺ ስራ አይደል? አዎ የምርሽ ነው? የምር አይ እንትን ወተሽ መግባት ይሻላል። ትምህርት የሚሆን ስራ ምንም ይሁን ብቻ ወተሽ መግባት ይሻላል እንጂ ቤት መቀመጥ ነው። አሁን ምን ተሰማሽ? ነገ ትምህርት ቤት መሆኑ ምን ተሰማሽ? አይገለጽም በቃላት። እግዚአብሔር እውነት ማሚ ከኔ ጋር መሆን አይሻልም? አውቃሽ ቢሆን ነው የሚያወጣው። ይሻላል። እውነትሽ ነው። ለሚቀጥለው ብርትት ብለሽ ጎበዝ ሆነሽ መማር ማጥናት በደንብ ከአሁኑ ውጤትሽ የበለጠ ደግሞ ለማሻሻል ሞክሪ እልሻለሁ የኔ ልጅ። እኔ ማወርስሽ ያው ቅርስ የለኝም፣ ማወርስሽ ትምህርትሽን ነው ትያለሽ አይደል? ኧረ አለኝ በእንሽ እዛ ጋር የሚታይሽ ፎቆች የለም እንዳለ በስሜ ነው። ግን እውነት በስህተት እንኳን እዚህ ሁሉ ቤት ውስጥ በስህተት እንደው ተሳስቶ እንኳን መንግስት በእኔ ስም ያደረገው አይኖርም ብለሽ ነው? እውነት ይኖራል? አይኖርም? ኧረ አይጠፋም። ቅልሽ እኮ አይጠቀምም። ከተቻለ በርገርም ፒዛም ይሻላል። እኔና ተስመረጪ ምግብ አሁን ቆይ ብመርጥልሽ የመረጡትን ስሪ ብልሽ አልታሰሪ። ስለዚህ ካልሰራሽ ሳትስመርጪ። ኧረ ችግር የለም የፈለግሽውን መረጪ። የፈለግሽውን ጣጣ የለውም። ለምለምትም ችግር የለም። የፈለግሽውን መረጪ። መቻጣውሽ ደግሞ ሲያምር አይ ኖ እውነት ጣትሽ ሲያምር በእኔ ነው የወጣሽው። ምን ነው በእኔ ነው የወጣሽው? እዛው ነው ማን ያልኩ ቆንጆ አይደል ሆነ? በእኔ ነው የወጣሽው። አዎ እቺን የመሰለ ቆንጆ ከየት ይገኛል ታዲያ? እንዴ እኔ መሰል እኮ ከሊጋ እኮ ቀርባችሁ ነው ማለት ነው። ምን በላቸው እንዴ አይመጡም። እነሱ የማይመቻቸውም ማለት ስራ ይበዛበታል። ቤት ራሱ ነው ሲባል በግድ አይመጡም። ኧረ ፀሐይ በቃ ካል እንዳትመጣ ከዚህ በኋላ እውነት እኛ ሰፈር ቢሆን እውነት ይሄ ሳር እንደዚህ ይቀመጥ እውነት ሰዎች እየገቡ ይጸዳሉ። በዛት ምናምን ኧረ እባክሽ ተንፍሽሽ ጥሩ አየር የፈለግሽውን ሳቢ በደንብ ሳቢ። እሺ አይዞሽ፣ ብር በኔ ነው ብር በኔ ነው። እኔ እከፍላለሁ። ቸለ ለአየርም
በታክሲ ስናልፍ ግን በዚህኛው ነው በላይኛው ነው እኔ ጠፋኝ። በምስና በዚህ ነው በላይኛው ነው የምንለው የት ነው? በታክሲ ስንመጣ ቤት በኩል እንደሆነ እኔ መንገድ ብዙ አላውቅም። በታክሲ እኮ ቅድምም የመጣው ነው እኮ በዚህ ነው ሲደበር ተሻግረን የሚመጣው በዚህ ነው የሚቀጥለው። ስለዚህ በዚህ ነው። አዎ በዚህ አይመጡ አይመሰል። እሺ በፊት ግን በዚህ መሰለኝ መንገዱ ተሰራም ነበር። ከነምስ ነበር ዘገድ እዚህ ጋር ነው እንጂ እዚህ ጋር በዚህ እንደዚህ ሲሉ እግዚአብሔር ወይ ነበር እንደዚህ ብሎ ነው የሆነ ሰው ሳይ በተለይ ሽማግሌ አሮጊትና ሽማግሌ ሆኖ ሳይ እነሱን እንደዚህ ምን ተሰዝናል ተሰያቸዋል እነሱ በሆኑ ላይ ባክሽ ድሮ በደንብ እንትን ብለዋል ተዝናንተዋል። አይሁ ወደም ዘና ብለዋል ድሮ በፊት። አሁን ጊዜያቸው አይደለም ለዛ ልጅ እሱ ደስ አይል። የዚህ ሰፈር ሰዎች ናቸው እንደዚህ ቅድም እንትን ቆይ አይ ተሳስተው ነው ምናምን ነገር አይ እንደዚህ ነው መስተለሽ ልትቆጭት እንዴ ሰው ልትቆጣት አይደለም እግዚአብሔርን ነው ያስኩ እንትን ነው ምንድን ነው ያልኩት ስለሽ ምንም አልመሰላትም። አንቺ አይና ጠፊ ምናምን ነገር ስትይ እሷ ምንም አልመሰላትም። እንደሱ ላይ ያናድልሽ እንዴ ለምዶ ምሰማኝ ከዚህ ከዛ እኔ ነገር ነው የሚገርመው። አይ ምንም ያልነኩኝ ነው የመሰላት ምንም ያልነኩኝ ነው የመሰላት ነው አላር ተኮሳተር ሰው እንደዚህ አረ ችግር የለም ነው የሚባለው። ተኮሳተር ሁሉም ችግር የለም ነው አጥፉ ቤተሰብ ችግር የለም ባይሆን እንጣወቱ ልጆች አይኔን አጠፉኝና እናት ወላጃቸው ናቸው መሰለኝ አይዞሽ ይዝጋው ሲጮቱ ነው አለችኝ። ከዛ በኋላ አይኔን ማጥፋታቸውን ነገርኳት እና ለምን ነገርሻት ችግር የለውም ለምን አንድ አይኑም አልደገሙልሽም ነው መሰለኝ የምትለኝ አልገባኝም። ሳይሆን ለምን አላጠፉልሽም አይደለም በስራ አስረዳሻት። ማስረዳትሽ ጥሩ ግን ተቆጣሽ። እኔ ባህሪ ነው በተፈጥሮ ቁጡ ነኝ። እኔ ላይ ብቻ ጭስቶጪ ያዛድ በቃ እስከመቼ ነው እንደዚህ ትችያለሽ? የሆነ ግን ለምን አልሽ እንደዚህ የታክሲ ራሱ ይወላችሁ የታክሲ ራሱ ሲከፍል የ10 ብር መንገድ 20 ብር ነው ካሉ በማርያም ማሚ እንዳትከራከሪ ከፈይ ካላት 100 ማርጋ ብትሰጥ አንቺ ስታድጊ ትደርሽበታለሽ። አረባት መልስ ባክ በዚህማ አይሆንም አይሆንም ስትከራከሪ የኑሮ ውድነት ሲገባሽ አውዝ ቢልኑ ዋው ለዛ ነው እንጂ ያፈዛል ቦታ እና ጥሩ ነው። ራስሽን አዳምጪ እንዳሰብ ማለት ነው። አንቺ እዛ ተቀመጪ እዛ ልቀመጥ ለምን ቀብቻችን እንደምን ለምን ብቻ ለምን ሆኖ ደስ የሚለው ለምን ብቻ ሳትመጪም ታዲያ እኔ ሊዳ በቃ ሊድ አረ መንገዱ እንጂ ጎበዝ እንዴ ቅድም ባልና ሚስት እነሱ ነበር ይመስል ያረ እዚህ ያሉት ያያዩ ምንጣፍ ይዘን ይመጣ አለ። ለሌላ ጊዜ ምንጣፍ ይዘን እንመጣለን። ምንጣፍ ይዘን መተን መግቢያው ግን በጣም ውድ ሆነብን አይደል? በጣም ውድ ነው መግቢያው። መግቢያው በጣም ውድ ነው ግን ምንም ማለት አይደለም። እኔ ላንቺ ኧረ ችግር የለም ፎጭ አድርጌ ነው ከፍተሽ። ስለዚህ ምንጣፍ ይዘን እንመጣለን። እና ራሱ እዚህ ጋር ነው ወይኔ ግን ብዙ ጊዜ እኮ ትዝ ይለኝ በዚህ ከተማ እል ነበር በጊዜ አይደል ጥብስ አድርገን ወይስ ቤተሰብ አንድ ቃል እዚህ ብንመጣ እግዚአብሔርን ደስ ይላል። ይዘናቸው እንደ እንደ ሐሳብ ነው ደስ ይላል። ጨጓራዬ ትላለች ቺፕስ እየበላች ዘይት እየበላች ይቅርብሽ። አረ እሱ አይደለም ማረኝ ሊገቡ ነው እንዴ? እነዛ ነው ያቸው ምንጣፍ ይዘው ነው እየሄዱ ነው። አረ እየተመለሱ ነው። በዛ በኩል ነው እንደዚህ ነው። እሺ እና እንዴት አየህ? ሰዎች ፎቶ እየተነሱ ነው እዛ ጋር በቃ ያለው እውነትም ፎቶ እንነሳ ምን እንነሳት እኔን ታልሽኛለሽ አንቺ እሺ አንሳሻለሁ ፎቶ ይዘን እና ቤተሰቦች ምን ታያቸዋል? አዋሪያቸው እናትሽ ትንሽ አዋሪያቸው አንቺ ካወራኝ በቃ እኔ ለምን ታወራሽ? እነሱ ቤተሰቦች አዋሪያቸው ወይም ቢል አዋራቸው ነው እንደምታይ የፈለግሽውን ህይወት ብቻ አትገርምም?
ጎበዝ መሆን ነው እንጂ ጎበዝ መሆን ነው። ሰነፍ ነሽ ነው አላልኩም። ሰነፍ አይደለችም የኔ ልጅ ጎበዝ ናት አልሽ እንጂ አላልኩም። አራስ ይቅርታ ቢካላልኩሽብኝ። ኧረ እኔ በቃኝ። እኔ አልበላም። እኔ ቺፕስ ይሄዳል ቀረብሽ እና ቤተሰቦቻችን በቃ እንደዚህ ዘና እያልን ነው። አየር እየተቀበልን ነው። ጥሩ አየር የማይከፈልበት እግዚአብሔር የሰጠን አየር ተመስገን አይደል? እና እናንተም አየር ውሰዱ። እዚህ አካባቢ ቦታውን ላወቀ ለ5 ሰው ኮሜንት ላይ ለጻፈልኝ 50 ብር የሞባይል ካርድ እሸልማለሁ። ቀድሞ ኮሜንት ላይ ለጻፈልኝ ማለት ነው። ቦታውን አውቆ ለጻፈልኝ ለ5 ሰው የሞባይል ካርድ 50 ብር እንዳትረሱ ትሰጣለሁ። ስለዚህ ተሽቀዳደሙ ነው ጻፉልኝ። የወት የወጣ ነውን ጨርሰን ወደ ቤት እየተመለስን ነው። ወይስ በቃ ለዛሬ ወጣችን ይሄንን ይመስል ነበር። ለሌላ ጊዜ ጥሩ አድርገን እናቀርብላችኋለን። እንወዳችኋለን። ባይ። ሰብስክራይብ ማድረግ እንዳይረሳ። ላይክ አድርጉልን፣ ሰብስክራይብ አድርጉልን። እንወዳችኋለን። ባይ ባይ።